ሰላም ሰላም የቻናል ቤተሰቦች እንኳን ደህና መጣችሁ። ዛሬ በአዲስ ቪዲዮ መጥቻለሁኝ። ዛሬ ይዤላችሁ የመጣሁት በጣም የሚጣፍጥ ቀላል ሰዓት የማይወስድ ቁርስ ነው ይዤላችሁ የመጣሁት። ትወዱታላችሁ። አሁን ቀጥታ ወደ አሰራሩ እሄዳለሁኝ። አሁን አንድ እንቁላል፣ 2 የሾርባ ማንኪያ ስኳርና 1 የሾርባ ማንኪያ ብራውን የቫኒላ ስኳር ነው ያደረኩት። አሁን በደንብ አድርጌ አዋህደዋለሁኝ። እና ስኳር ካደረግን ቫኒላ ስኳር ባናደርግም ችግር የለውም። 2 የሾርባ ማንኪያ ስኳር ኖርማል ስኳርን በቂ ነው። ከዛ 2 የሾርባ ማንኪያ ዘይት አድርጌ አሁንም በደንብ አድርጌ አዋህደዋለሁኝ። ያው በደንብ አድርጌ አዋህደዋለሁ። ይሄኛው ደግሞ እርጎ ነው። 5 የሾርባ ማንኪያ ወይም ሙሉንም ብናደርግ ችግር የለውም። ትንሽ ነው የሚተርፈው። ሙሉንም ማድረግ ትችላላችሁ ማለት ነው። አሁን በደንብ አድርጌ በድጋሚ አዋህደዋለሁኝ። ያው በደንብ አድርጌ አዋህጀዋለሁኝ። 200 ግራም ዱቄት አድርጌ ያለሁኝ 2 የሻይ ማንኪያ ደግሞ ቤኪንግ ፓውደር አድርጌ አሁን በደንብ አድርጌ አዋህደዋለሁኝ። አሁን ትንሽ ወፍሯልኝ። እንደዚህ ትንሽ ከወፈረብን ደግሞ ወተት መጨመር እንችላለን። ትንሽ ያው እንደምታዩት ትንሽ ወፍሯል። ከዛ ትንሽ ወተት አድርጌ በደንብ አድርጌ አዋህደዋለሁ ማለት ትንሽ ቀጠን ማለት ስላለበት ማለት ነው። ያውን በጣም አሪፍ ነው። እንደዚህ ነው መሆን ያለበትኝ። ያውን በቃ ጨርሻለሁኝ። ልጋግር ነው ማለት ነው። ውድ ቤተሰቦቼ ያው እኔ አሁን የእንጀራ ምጣድ አሙቄ ያለሁኝ በመጥበሻ። የእንጀራ ምጣድ ካላችሁም ደግሞ መጋገር ትችላላችሁ። በአንዴ ነው ያው የምንጋግረው ማለት ነው፣ ሰፊ ስለሆነ። አሁን በጭልፋ እንደዚህ አድርገን ሁሉንም ጋግረን ጨርሳለን ማለት ነው። በዛ አድርጋችሁ መስራት ትችላላችሁ እንደ ፍላጎታችሁ ማለት ነው። እንደዚህ ሰርታችሁ መሞከር ትችላላችሁ። ትንሽ ማለት ነው። በጣም ነው የሚጣፍጠው። ለቁርስ በጣም አሪፍ ነው። ሰርታችሁ ሞክሩት እላለሁኝ። ውድ ቤተሰቦቼ ለራህማቱ ደግሞ አዲስ ስለሆናችሁ ሰብስክራይብ፣ ላይክ፣ ሼር በማድረግ አበረታቱኝ። ነባሮቹም ደግሞ ላይክ ሼር ያደረጋችሁ አበረታቱኝ። ያው ትንሽ ብራውን አይነት ከለር ሲሆን እንገለብጠዋለን ማለት ነው እንዳያርብን። ያው አሁን በቅቶታለኝ አወጣዋለሁ ማለት ነው። ያው አሁን 2 ቀርቶኝ ነበር ጋግሬ ጨርሻለሁኝ። ውድ ቤተሰቦቼ የዛሬ ቪዲዮ ይህንን ይመስል ነበር። ለነበረን ቆይታ ከልብ አመሰግናለሁኝ። በሌላ ቪዲዮ እስከምንገናኝ በያላችሁበት ሰላማችሁ ይብዛልኝ። ባባይ